ምን አላረጋችሁም? አራስ ማናቸው ምን ያላረጉት? ሜሪ ከኔ ጋር አውሪ። እኔም በደንብ ታውቂኛለሽ። ማናቸው ምን ያላወሩት? ስለ ጮሽ ምን የምታመጪው ነገር አለ? አዎ በጣም ያወራሽውን ሰምቻለሁ። እያንዳንዱ ቪዲዮሽን አይቼዋለሁ። እንዲደርስሽ ነው ላንቺ እንዲደርስሽ ገብቶኛል። መጥቻለሁ። ምንድነው የምትፈልጊው ከኔ? ከሷ ላይ ውረጅ ሲጀመር ማለት ነው። አንቺ መጀመሪያ ዛሬ የምትመጪው ያኔ የት ነበር? አይ መግባት የት ነበር? ሩታ ራሷ ትናገር። እሺ ከሷ ጋር ነበር። እኔ ልናገር? ኢትስ ኦኬ ዝም በል ልናገር። እኔ ነው ጥሩ። አይ እኔ እንድናገር ትፈልጋለች። ታይ እንድናገር ትፈልጋለች። ቡዝዬ ስሚኝ፣ እኔ በጣም ነው አንቺን ተጣጣም የፈለግሽው ወይስ ማርክ? አታቆላምጪ። ማንንም የማቆላመጥ ግዴታ የለብሽም። እንዳታቆላምጪ። ኢትስ ኦኬ። እሺ ግን ስሚኝ፣ እኔ አንቺን ማንንም እንዳይመጣ ያደረኩትኝ ይኸውልሽ፣ በእኔ ቤት በእኛ ህይወት ውስጥ ማንንም እንዲገባ ስላልፈለኩኝ ነው። ሲቀጥል ደግሞ እሱንም ማንንም እንዲናገር ስላልፈለኩኝ ነው እንጂ እኔ ሰው አጥቼ አልነበረም። ገባሽ አይደል ቡዜ? ያኔ ብዙ ነገር ሲያደርግ ዝም ማንም ምንም አላለው ማንም። እኔ ግን አንድ ጥፋት ሳጠፋ ማንም ምንም አላለውም። ሩታ አዎ ማንም ማምን አለው? ታወሪያለሽ ከኔ ጋር ተናገረች። ምንም አላለውም። ቆይ አንቺ ዞር በይ። አንቺ ከስ ሲሆን ስህተት ነው በይ፣ ስህተት ነው ስትል ስህተት ነው በይ። ገብቶሻል አይደል? እንጂ የሆነ ነገር ሳይድ አትፍጠሪ። አጥፍታለች። አዎ አጥፍታለች። ድብና አርጋ ከሱ ይቷ አላጠፋው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ምንድነው እየሆነ ያለው ነገር? አንዳንዴ ምንድነው ነገሮችን ወደ መልካም መንገድ እንዲሄዱ፣ ሰዎች እንዲታረቁ፣ ሰላም እንዲፈጥሩ፣ ምን እንዲሉ ማድረግ ሲገባ በዚህ ልክ ነገሮችን ማባባስና ወደማይሆን መንገድ እንዲሄድ ማድረግ ትክክል ነው ብዬ አላስብም። አይ ይሄ ትክክል አይደለም። በቃ ሰዎችን ከዚህ ቀደም ብያቸዋለሁ። በቃ ሰውን አይደለም ማይሆን ነገሮች መፍጠር ይቀርና ሰውን ዋሽተን እናስታርቃለን አይደል እንዴ? ሜሪ ምንድን ነው ደግሞ ከስንት ጊዜ በኋላ መተሽ ነገሮች እንደዚህ ተበጠብጫለሽ እንዴ? ምንድን ነው እያደረግሽ ያለሽው? ትክክል አይደለም። በቃ ብዙ ነገሮች አልፈዋል። ምን ብሏልና መተሽ ደግሞ ነገሩን እንደ አዲስ ቆስቁሰሽ ምን ብለሽ፣ ሲቀጥል ደግሞ ምንም ያላደረገችውን የአብርሽን እህት በዚህ ልክ መዝለፉ መሳደቡ ምን ማለቱ ምንድን ነው? አንዳንዴ የሆነ የምትናገሪበት ራሱ ንግግር ደስ አይልም። መከባበር የሚባል ነገር አለ። አይተሽ ከሆነ የአብርሽ እህት በጣም በቃ ተረጋግታ ነው ነገሮችን እንትን ለማድረግ እየጣረች ያለችው ምናምን። አንቺ እንኳን እንደዛ ስትወራጭ ምን ስትይ እሷ ግን በቃ ተረጋግታ ነው ልታስረዳሽ እንትን እያለች ያለችው። ለምን? ኃላፊነት ስለሚሰማት ማለት ነው። ገባሽ? በቃ እነዚህ ልጆች ነገ ይታረቃሉ ምን ይላሉ። እና በዛ መሀል ውስጥ እሷ ምንድን ነው የምታደርገው? በቃ ነገሮች ተረጋግተው በቃ በአብርሃም በኩል ባለቤቱን በኩል ያለውን ነገር በሩታ በኩል በቃ የሆነ የተረጋጋ ነገር እንዲኖር ነው እያደረገች። አንቺ በቃ በት ሌላ ታገባለች፣ በዚህ ገብቶ በዚህ ወጥቶ ምናምን ምንድን ነው ይሄ ታዲያ? ለምንድን ነው የመጣሽው? ሲቀጥል ልዩቱ በቃ አይደለችም ዝም ብለሽ ለሆነ ሰው አንስተሽ እንደ እንትን የምትሰጫት። በቃ አብርሃም ተሳስቷል፣ የሆነ የተፈጠሩ ነገሮች አሉ። በዛ ልክ ሩታም ግን ይሄ ትክክል አይደለም። ሁለተኛ ሩታ ምንድን ነው አሁን ሄርሜላን እንደዚህ እንትን ይዞ እንትን ማድረግ ምናምን። ሩታ ነገሮቹን አረጋጊው እስኪ ሰከን ይበል። የዚህ የቪዲዮ ነገር ትንሽ ረገበ ተስተካከለ ምን አለ ስንል ደግሞ መጥተሽ ደግሞ ሌላ በጥብጥ አመፀኛ ሰው ይዘሽ ትመጫለሽ። እስኪ ዳኒ እንኳን እየተረጋጋ በመጣበት እንትን እቺ ከዳኒ ትበሳለችው እንዴ? ይሄ ትክክል አይደለም። በቃ አብርሃም እኮ ቢያንስ እንኳን ነገሮችን ለማስተካከል ምን ለማለት እየሞከረ ነው። ሲቀጥል የአብርሃምን ቤተሰቦች እንኳን በዚህ ልክ እንትን ማድረጉ ትክክል አይደለም። እውነት እንነጋገር ከተባለ ቡዜ ለአንቺ በጣም ብዙ ነገሮች አላረገችልሽም? የአብርሃም እህት ናት እንዴ? የማን የአብርሃም እህት ናት ወይስ ሩታ እህት ናት እስከ መባል ድረስ እንኳን ለምን ሩታ በዚህ ልክስ እንትን ያለሽ? ሲቀጥል እቤት እንኳን መታኮ በቃ ሩታ እዚህ ነገር ላይ ትክክል አልሰራሽም እና ይሄ ነገር አስተካኪን ያለችሽ እውነት ነው እንዴ? አንቺ የባልሽን የእርቃን ቪዲዮ ይዘሽ ከራስሽ አልፎ ለሌላ ሰው ሰተሽ ስንት እንትን ስትይ አልነበር እንዴ? ታዲያ ይሄ ትክክል አሁን እሷ በጤነኛ አይምሮ ይሄ ነገር ትክክል አይደለም ለምን አለችኝ ብለሽ እንቧከረዩ ትላለሽ? ትክክል ነሽ እንድትልሽ ነው የምትፈልጊው? አይደለም። በቃ እውነት ነው። ትዳርሽን ለመጠበቅ ምን ለማለት ያለብሽን ርቀት እኮ እሷ በመጀመሪያ ቪዲዮ አፕሪሺየት አድርጋሻለች። ምን ብላሻለች?
ግን ትዳርሽን ለመጠበቅ አብርሃምን ወደ አንቺ ለመመለስ ግን ይሄን ቪዲዮ መያዝ አልነበረብሽም አለችሽ። በቃ ይሄን እኮ ነው ያለው ነገር። ይሄን ደግሞ አምንሽ መቀበል አለብሽ። ስለዚህ የቡዜ በዚህ በኩል ምንድን ነው ጥፋቱ? ይሄ ትክክል አይደለም ሩታ። በዚህ መልኩ በጣም እየተሳሳትሽ ነው፣ ያልሆነ መንገድ ውስጥ እየሄድሽ ነው ያለሽው። ሜሪም ደግሞ ምንድን ነው በዚህ ልክ የሰውን አሁን እነዚህ እየተረጋጉ የሆነ መፍትሄ እየተፈጠረ ነው ስንል ትልቅ ሰው እኮ ነሽ ያለችሽን ስሚ። እኔና አንቺ በዚህ ልክ አይደለም ማውራት ያለብን፣ ቁጭ ብለን እነዚህን ልጆች እኮ ስለምናስታርቀው ነገር ነበር ማውራት ያለብን እያለችሽ እኮ ነው። ቡዜ ይሄ አይገባሽም እንዴ? ምንድን ነው እንደ ወጠጤ እንደ እንትን እምቡር የምትይው? ይሄ ትክክል አይደለም። በቃ ለሌላ ድራት አለ በዚህ ገብቶ የሆነ በአንድ ወኪ ስራ ነው ምትሆ እንደዚህ ሰው እንኳን ለማድመጥ እንትናት አንደኛ መረጋጋት ያስፈልጋል እንጂ የሆነ አብርሃም በዛ በኩል አንቺን በዛ በኩል ሳይድ ይዘሽ ምናምን ጦርነት ልትዋቁ ነው። ምን ልትፈጥሪ ነው? ይሄ ትክክል አይደለም ሜሪ። በቃ አይ እነዚህ ልጆች በቃ ያለባቸው ችግር ይበቃል። ሌላ አጀንዳ ሌላ ችግር አትሁኝ። አንደኛ እንዴት ማውራት እንዳለብሽ እንደ ማውራት እንዳለ ሁሉ ደግሞ ማድመጥ የሚባል ነገር እንዳለ ደግሞ ማወቅ አለብሽ። አንቺና ቡዜ እኩል ስታፍ ላይ ናችሁ። በቃ እኩል ደረጃ ላይ ያላችሁት አይደል? እሷ ተረጋግታ ነው የምታወራው ምናምን የሆነ አንቺ እንኳን በመሀል ስትገይባት ምናምን በቃ ትጠብቃለች። ምን ትላለች? አብርሃም ተረጋግቶ ነው እያወራሽ ያለሽ ያለው ለአንቺ ያለውን ክብር ሪስፔክት እያሳየ ምናምን አንቺ ዘለልሽ ተወራጭሽ ብትወራጭ እንኳን የሚያምርባት እኮ ሩታ ናት። አንቺ በቃ ያዙኝ ልቀቁኝ ምናምን ኳስ በመሬት አረጋጊው። እነዚህ ልጆች ወልደዋል ምን ብለዋል እና በመሀል ገብተሽ አትዘባርቂ። ሲቀጥል አብርሃም ነግሮሻለሁ በእኔና በእሷ በሚስቴ መካከል አይመለከትሽም አለሽ እኮ በቃ ምንድን ነው እዚህ እዛ ምትይው። ስለዚህ አንደኛ ስርዓት የሚባል ነገር ማወቅ አለብሽ በመጀመሪያ። ሁለተኛ ችግር እንኳን ቢኖር ችግር በራሱ የሚፈታበት የራሱ መንገድ አለው። ዝም ብለሽ ስለዘለልሽ ስላበርሽ ምን ስላልሽ አይደለም። ይህንንም ማወቅ መረዳት ያስፈልጋል። ከዛ ውጪ ቡዜ ጉዳዩን እናውራ እንነጋገር፣ ትልቅ ነሽ እያለችሽ እኮ ነው። እንደ ትልቅነትሽ እስኪ እጅስ ሽማግሌን ሁን ነው እንጂ መተሽ አዋራ አስነስተሽ ምናምን እሽኮለሌ ብለሽ ሩታን እንትን ብለሽ ደግሞ ለሌላ ሰው ይሄ እንደ ሸቀጥ ምናምን ለሌላ እንትን ትላለሽ ምናምን ብለሽ እንትን እንድትይ አይደለም እኮ። አይ በቃ ሰው ትልቅ ነሽ ብሎ ሲያከብርሽ መከበር ያስፈልጋል። አብርሃም ሪስፔክት አድርጎ እያወራሽ ነው ብዙም በዛ ልክ ነው። ይሄ ትክክል አይደለም። ሁለተኛው ዛሬ በተለይ ሩታ ትልቅ ስህተት ነው የሰራሽው። ብዙም በዛ ልክ ማናገር አይገባሽም። ይሄን ማወቅ አለብሽ። ምን ስላደረገች ብዙ ነገሮች እኮ እንትን ስትይ እኮ ቡዜ የአብርሃም እህት ሳትሆን የአንቺ እህት እስከምትመስል ድረስ ብዙ ነገሮች ሳፖርት አድርጋሻለች፣ ብዙ ነገሮችን ደግፋሻለች አይደል እንዴ? ጥፋት ደግሞ ሁለታችሁም አጥፍታችሁ ነው። ያው የማን ነው ጥፋት ትልቅ የማን ነው ጥፋት ትንሽ ምናምን የሚለው ጋር መግባቱ ስለማያስፈልግ ማለት ነው። ለምን እናንተን የሆነ አንድ የሚያደርጋችሁ ወደ መስመር የሚያመጣችሁ ነገር ስለሚያስፈልግ እንደዛ ማቧደኑ ምን ማለቱ አስፈላጊ አይደለም እና የሆነ ነገሮች ቢረጋጉ ምን ቢሉ መስመር እየያዘ ቢመጣ በመሀላችሁ የምታስገቡትን ሰዎች ብትቀንሱ ባይ ነኝ። አለበለዚያ ከአመት እስከ አመት ችግራችሁ አይፈታም እና ይህን ብታደርጉ ነው። እና ሜሪ ተረጋጊ። በቃ ይህ የሆነ ኦቨር ከጉዳዩ ከባለ ጉዳዩ በላይ ኦቨር አክት አደረግሽ ምናምን ምንድን ነው? ባለቤቶቹ እንኳን የጉዳዩ አብርሃም እንኳን እስኪታዘብሽ አይመለከትሽም። በእኔና በሚስቴ መሀል እንኳን እስኪልሽ ድረስ በጣም በቃ ዘለልሽ፣ ተወራጨሽ፣ ምን አለሽ ምናምን።
የሆነ ሼም ይዛል ከባለ ጉዳዩ በላይ መሆን እና ትክክል አይደለም። አዎ ሩታ የሆነ ድጋፍ ያስፈልጋታል ምናምን፣ ከጎኗ የሆነ ሰው ሊኖር ይገባል። ይሄ ምንም ጥርጥር የለው እንደ ማንኛውም ጤነኛ ሰው። ግን ከጎኗ ስትሆኝ ግን ህይወቷን በመበጥበጥና እሷ ነገ ከአብርሃም ጋር እንዳትታረቅ በማድረግ መልኩ መሆን የለበትም። እንደ እህት በመመከር ምን በማለት ይሄን ብታረጊ ትዳርሽን እንትን ብልቲ እንዲህ እያልሽ ግን ነገሮች ደግሞ ከልክ ሲያልፉ ደግሞ አለ እኛ እውነቱን እኮ ስናይ እኛም እንፈርዳለን። አብርሃም ሲያጠፋ አብርሃም፣ ሩታም ሲያጠፋ ሩታ፣ ሌላውም ሰው ሲያጠፋ በዛ ልክ እንደምንለው ውጭ ያለውም ሰው እኮ ፍርድ ይሰጣል እኮ ተመልካችም ይጽፋል እኮ ኮመንት ላይ። ግን በቃ ኮመንቱን እንኳን እያየው ነበር። በቃ ሁለታችሁ አንቺና ሩታ ትክክል እንዳልሆናችሁ ነው የሚያሳየውና ሰው የሚለውንም ነገር ጀስት መስማት ያስፈልጋል ብዬ አስባለሁና ዛሬ በዚህ ጉዳይ ብዙም ማለት አልፈልግም። ግን ያው ሜሪ ስላናድርሽኝ ነው እንዲህ ልል የቻልኩበትን ምክንያት እና ነገሮችን ማረጋጋት የተሻለ ነው እና ይሄ ነው እና ቤተሰብ እናንተም የስ ማለት ያለባችሁም በኮመንት በምንም እያላችሁ ነው የሚያዩት ከሆነም እሱ በተለይ ሜሪ ተመልካች የሚለው ነገር እና ይሄ ነው ቤተሰብ። በጣም ወዳችኋለሁ፣ አከብራችኋለሁ። እና ሌላው መጨረሻ ላይ ማለት የምፈልገው ምንድነው በቀደም የተናገርኩት ነገር አለና በተለይ ይሄ አረብ ሀገር ያላችሁ እህት ወንድሞቻችን ይሄ አላስፈላጊ የሆኑ ቪዲዮዎችን፣ ፎቶዎችን ሼር ከማድረግ ከመቅረጽ ከተለያዩ ነገሮች እነዚህን እንድትቆጠቡ የሚል ማሳሰቢያ እንትን ብያለሁ። አሁን አዳዲስ መረጃዎች እየወጡ ነው። እነዚህ መረጃዎች ምንድን ናቸው? ሰዎች እየታሰሩ ነው። አሁን ማስጠንቀቂያ ነው አይደል? ይሄን የተላለፉ ሰዎች ደግሞ እየታሰሩ ነው የሚገኙትና ቤተሰቦቻችን እባካችሁ ጥንቃቄ አድርጉ። እግዚአብሔር ባላችሁበት ሁሉ ይጠብቃችሁ፣ ሰላሙን ይስጠን። እግዚአብሔር ይጠብቃችሁ። ጾሙን የሰላም የፍቅር የደስታ ሀገራችን ዓለም ሁሉ ሰላም የሚሆንበት ጾም እንዲያደርግልን ከወዲሁ እመኛለሁ። ወዳችኋለሁ።